أشهد أشهد أن لا أن لا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله رسول الله ما شاء الله مسلمون إن شاء الله الله مسكانا يكبه هنا شو قال يا شهادة قال ويلم يمسكر قال يبالال ترجموا أشهد أن لا إله إلا الله مالت إنه كالله بستكر بونة يملك للأملاك إلا بي مسكر له مالت سيون وأشهد أن محمد رسول الله مالت ترجموا محمد يا الله ملكتني أنا نبينا شو بي مسكر له مالتنا مسلمون إن شاء الله كذبوا على الله مسكانا يكبه عند سوس الناس يقبل شاور እንደወስድ ታዟል ሻወር ትወስጃለሽ ከዚያም ስለ ሶላት ስለ ውዱ አደራረግ በመማር ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ ስምሽ ማን ነበር? መሰረት። እሺ በዚሁ ይጽናልሽ ወይንስ መቀየር ትፈልጊያለሽ? ምርጫሽ ነው። መቀየር ትፈልጊያለሽ? እሺ ስሙ ችግር የለበትም። ነገር ግን መቀየር ከፈለግሽ ደስ የሚልሽ የሙስሊም ስም አለ ወይንስ እኔ ላውጣልሽ? እሺ ሀያት ደስ ይላል ይሆን ወይንስ ልቀይርልሽ? ኢክራም፣ ኢልሃም፣ አሕላም፣ ሰሚራ፣ አሕላም። ከዚህ በኋላ አሕላም ነሽ ማለት ነው። እሺ እህቴ ጓደኛ አለችሽ አይደል? ስለ ሶላት አደራ አሰጋገድ ስለ ውዱ የምታስተምርሽ? አይ አስተምሪ በያት ሶላትን። ከዚያ መስከር ትጀምራለሽ ማለት ነው። እሺ ግሩፕ ካለ አስገቡኝ። በቃ ችግር የለውም። ቁጥርሽን እሰጣታለሁ። አንዲት ልጅ ግሩፕ ታስገባሻለች፣ ታናግርሻለች። አይ እሺ መልካም ጊዜ ሆነልሽ። አይ እሺ السلام عليكم وسلام. ما شاء الله تبارك الرحمن ما شاء الله تبارك الرحمن. እሺ السلام عليكم وسلام. ይሰማሃል አይደል? ወንድማችን እሺ አንድ እንቀጥላለን። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ثم إذا كشف الضر عنكم إذا فريق منكم بربهم يشركون ليكفروا بما آتيناهم فتمتعوا فسوف تعلمون ويجعلون لما لا يعلمون نصيبا مما رزقناهم تالله لتسألن عما كنتم تفترون ويجعلون لله البنات سبحانه ولهم ما يشتهون. እሺ ወንድማችን إنه لقول رسول كريم የሚለው ነው አይደለ? إنه لقول رسول كريم እርሱ የክቡር መልእክተኛ ቃል ነው ይላል። መልካም መልእክተኛ ማለት ምን ማለት ነው ብለህ የመጀመሪያ የምትጠይቃቸው እሱ ነው። መልእክተኛ ማለት ምርጫ ልሰጥህና ትመርጣለህ። ሀ መልእክትን ከራሱ አመንጭቶ ወደሆነ አካል የሚሰጥ፣ ለ መልእክትን ከሆነ አካል ተቀብሎ ወደሆነ አካል የሚያደርስ አለሆነ መልሱ ለ። በጣም ጥሩ። ስለዚህ መልእክተኛ የተባለው አካል እዚህ ምንድነው ስራው? ቃልን ከሆነ አካል ተቀብሎ ወደሆነ አካል ያደረሰ ነው ማለት ነው። ጥሩ።
ይህ መልእክተኛ ይሄን ቁርአንን ከማን ነው ያመጣው? ወደ ማን ነው ያደረሰው? ቀጣዩ ጥያቄ እሱ ነው የሚሆነው። ማን ነው የሚመልስልን? ራሱ ቁርአን መሆን አለበት የሚመልስለት፣ እኛ ከራሳችን አይደለም። ራሱ እዛው ቁርአን ራሱን ይመልስ ይወጣል አይደለ? ስለዚህ ከማን የመጣው ይለናል ቁርአን ሱረቱ ሹዓራ ቁጥር 192 ላይ ቀጥታ ስትሄድ መልሱ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ታማኙ መንፈስ መልአኩ ጅብሪል መልእክተኛ ወረደው በአንተ ልብ ላይ ነቢይ ሙሐመድ እያለ ከአስፈራሪዎች ከነቢያቶች ትሆን ዘንድ እያለ ይነግራቸዋል ማለት ነው። ስለዚህ ይህ መልእክተኛ ስራው ምንድን ነው? ከዓለማቱ ጌታ አወረደ፣ መካከለኛ ሆኖ መልእክተኛ ሆኖ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደረሰ ማለት ነው። መልእክተኛ ተብሎ የተገለጸው ለዚህ ነው። አየህ አይደለ? ስለዚህ መልእክተኛ ስራው መልእክትን ከሆነ አካል ወደሆነ አካል ማምጣት ነው። የመጀመሪያው መልስ ይሄ ነው። ሁለተኛው መልስ ሶስት መልስ ነው የምሰጣቸው። ሁለተኛው መልስ ምንድን ነው? ቀውልና ከላም ሁለት ትርጉም አላቸው። ቦታቸው አለ አይደለ? ቀውልና ከላም ሁለት ትርጉም አለ። የተለያየ ነው ትርጉማቸው እንደ አረበኛ ቋንቋ ማለት ነው። አማርኛ ንግግር ብቻ ነች፣ በቃ ሌላ የላትም። አማርኛ ንግግር ነች። አረበኛ ግን ንግግር የሚለው ኑጥቅ ንግግር ይባላል፣ ከላም ንግግር ይባላል፣ ቀውል ንግግር ይባላል። በጣም ሰፊ የሆነ ቋንቋ ነው አረበኛ። ሰፊ ቃላት አለ። ለአንዲት ነገር በጣም ብዙ ቃላቶች አሉት። ቦታቸው አለ አይደለ? እና ስለዚህ እዚህ ቦታ ላይ በቁርአን ላይ ያለ ምንድን ነው? ቀውል የሚለው ለንግግሩ ባለቤትም ሆነ ለንግግሩ አድራሽ የሚሰጥ የሚውል የሆነ ቃል ነው። ገብቶሃል አይደለ? ቀውል የሚለው ለንግግሩ ባለቤትም ንግግሩን ለሚያደርስም አካል የሚውል የሆነ ቃል ነው እንደ አረበኛ። ከላም የሚለውስ ለንግግሩ ባለቤት ብቻ የሚውል ቃል ነው። ለአድራሹ ይውላል ወይ? በፍጹም አይውልም። ገብታችኋል አይደለ? ሙሉ ቁርአንን ከላይ እስከታች ስትመለከት ጊዜ ከላም ካለ በኋላ አላህ ብቻ ነው የሚገባው። ጅብሪልም ሆነ ነቢ ሰለላሁ ዐለይሂ ወሰለም አይገቡም። ለምን? የእርሱ ባለቤትነቱን የሚገልጽ ነውና። እንደ ምሳሌ ስጠን ካላቸው ሱረቱ ተውባ ላይ ምን ይላል? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ። የአላህን ቃል አሁን እዚህ ቦታ ላይ የአላህ ቃል ለማለት የመጣው ከላም ካለ በኋላ ማን ነው የመጣው? አላህ ነው የሚመጣው። ከላም ካለ በኋላ የንግግሩ ባለቤት ማን እንደሆነ ብቻ ነው የሚያስቀምጠው። ለአድራሹ አይጠቀመውም። ለአድራሹ የሚጠቀመው ቃል ቀውል የሚለውን ነው። ሌላ ምሳሌ ልስጣቸው። ሱረቱል ከህፍ ላይ ምን ይላል? መጨረሻው አያ ላይ ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ። አያቸው ከላም ካለ በኋላ ረቢ ነው ያለው። ሱረቱል አንዓም ላይ ወተመት ከሊመቱ ረቢከ። አያቸው አይደለ? ከላም ካለ በኋላ አላህ ብቻ እንጂ ሌላ ማንም አይገባት። ለምን? የንግግሩን ባለቤቱን መሰረቱን ነው የሚገልጸውና ከላም የሚለው አየህ። ቀውል የሚለውስ ለአድራሹም ይውላል፣ መናገሩን ለመግለጽ ነው። ቁርአንን ጅብሪል ተናግሮታል ወይ? አዎ ተናግሮታል። ነቢ ሰለላሁ ዐለይሂ ወሰለም ተናግረውታል ወይ? አዎ ተናግረውታል። ገብቷችኋል አይደል? ነገር ግን የንግግሩ ባለቤት ናቸው ወይ? እንደዛ እንዳንል ቁርአን ላይ ከላም ብሎ እነርሱን አያመጣቸውም። የሚያመጣው ከላም ካለ አላህ ሱብሓነሁ ወተዓላ ብቻ ነው። ገብቷችኋል አይደል? ስለዚህ ሱረቱል ሐቃም ላይ ሱረቱል ተክቢርም ላይ ከዛሊክ አንዳንድ ጊዜ ጅብሪልን ጠቅሰዋል። ሱረቱል ሐቃ ላይ ያለው ነቢ ሰለላሁ ዐለይሂ ወሰለም፣ ሱረቱል ተክቢር ላይ ያለው መልአኩ ጅብሪል ዐለይሂ ሰላም። ለምን በቀውል በሚለው ገለጻቸው? የንግግሩ ባለቤት ስለሆኑ ማለት ነው። ይሄ ነው ሁለተኛው መልስ። ሶስተኛ መልስ ከራሳቸው ከመጽሐፍ ቅዱስ ጥሩ። ብሉይ ኪዳን የማን ንግግር ነው በላቸው? የማን መጽሐፍ ነው? የማን መጽሐፍ ነው? የእግዚአብሔር መጽሐፍ ለሙሴ የሰጠው ነው አይደለም የሚለው? ጥሩ። ነገር ግን የሙሴ መጽሐፍ ብሎ ይገልጸዋል። የሙሴ መጽሐፍ እያለ ነው መጽሐፍ ቅዱስ የሚገልጸው። አይ የሙሴ መጽሐፍ ነው ግግም ልበል? አይ የሙሴ መጽሐፍ ነው የሚል ከመጣሁኝና የሙሴ መጽሐፍ ነው አለቀ። አይ ሙሴ ይሄ ሲል ከእግዚአብሔር ተቀብሎ ነው ምናምን እንዳትለኝ። እኔ እንደዛ ሲል ከአላህ ተቀብለው ነው እና የአላህ የመልእክተኛው ቃል የተባለው እንደዛ ብለህ አያስኬድም ብላቸዋል አይደለ? አሁንም መጽሐፍ ቅዱስ ላይ ልክ እንዲሁ የሙሴ መጽሐፍ ተብሎ ነው የተገለጸው። እንዳለ መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው ብላችሁ እያመናችሁ ማለት ነው። ገብታችኋል አይደለ? ይሄን ያለበትን ነው ላሳያችሁ። የማን ህግ ነው? የእግዚአብሔር ህግ ነው አይደለ? ለሙሴ የሰጠው ነገር ግን የሙሴ ህግ ተብሎ ነው የሚጠራው። በሙሴ ህግ እሺ
የሙሴ ህግ እሺ የሙሴ ህግ መጽሐፍ እሺ እስከዛ ድረስ ጥያቄ ያላችሁ ልጆች መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ሰላም ነው። ያ ደህና ነኝ አልሐምዱሊላህ። አንዴ ላሳያችሁ እዚህ ጋር ተመልከቱ። ስለዚህም በሙሴ ህግ መጽሐፍ የተጻፈውን ሁሉ ይላል። መጽሐፉ ላይ የተጻፈው የማን ነው? የእግዚአብሔር መጽሐፍ ነው አይደል? በሙሴ ህግ የሙሴ ህግ የሙሴ መጽሐፍ እየተባለ ነው የሚገለጸው። የሙሴ መጽሐፍ ነው፣ የሙሴ ህግ ነው። በሙሴ ህግ መጽሐፍ እያለ ይናገራል። ስለዚህ የሙሴ መጽሐፍ ነው ብለን ግግም ማለት አሁን እዚህ ጋር አያስኬድም። አይ ከእግዚአብሔር ተቀብሎ የተቀበለው መጽሐፍ ነው ምናምን እኮ መልእክተኛ ቃል ሲልም እዚያ ጋር ከአላህ ተቀብለው ነብያቶች ያደረሱት ነው ብንላችሁ ያ ነው ማለት ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሱ ስለ ተክፊሮች ነበረ መጠየቅ የፈለኩትኝና እሺ ተክፊሮች ከነሱ ውጭ ያለን ጀማዓ ሙሉውን ካፊር ነው ብለው ነው የሚያስቡና ስለነዛ ነገር አንዳንድ ነገር እንድትለኝ ፈልጌ ነበር። جماعة التكفير سموا بذلك لأنه يكفرون صاحب الكبيرة ومن ليس على منهجهم الفاسد. يتعلق وانجل على بيتوتشن يا كفر لنا ነው መስለም ይፈልግ ሰው አለ እያሉ ነው ልጆች። አድሚኖች ካላችሁ ጥያቄ የሌላችሁ ወረዱና ሌሎች ይግቡና መስለም ይፈልግ ሰው ይስለም ሻሃዳ ያዝ። እሺ የታላላቅ ወንጀሎችን ባለቤት ያከፍራሉና ነው ገብቷል አይደል? ያን ሰው የታላላቅ ወንጀሎችን በመስራቱ ይከፍራል ወይ ከተባለ ለሁለት ይከፈላል። اذا استحل ذلك فانه يخرج بذلك عن دائرة الاسلام. ይሄን ለምሳሌ አንድን አላህ Subhanahu Wa Ta'ala ሐላል ያደረገውን ሐራም ነው ሐራም ያደረገውን ሐላል ነው ካለ ይሄ ሰው ይከፍራል። በመስራቱስ ብቻ ከሆነ በመስራቱ ብቻ ያን ነገር ግን ሐራሙን ሐላል ነው አላለም ሐላሉን ሐራም ነው አላለም ሰውየው ነገር ግን እዚያ ላይ ወደቀ ሻዋን ተከትሎ ስሜን ተከትሎ ወደቀ። ይሄ ሰውዬ በዚህ ይከፍራል ወይ? ላ አይከፍርም። ወጣቻለ አይከፍርም። ነገር ግን ይሄ ትልቅ ወንጀል ላይ ወድቋል። وقع في كبيرة من كبائر الذنوب ولكنه لا يخرج ما يخرج عن دائرة الإسلام كسلمنا وتول ማለት አይቻልም። ይሄን ሰው ወጣቻለ አይደል? إلا إذا ترك الصلاة ሰውየው ሶላትን ከተወ ሲቀር በዚህ ላይ ምንም እንኳን በዑለማዎች መካከል ኺላፍ ቢኖርም ታሪክ الصلاة كافر كفر أكبر المخرج من الملة الإسلامية ወጣቻለ አይደል? يا النبيات صلى الله عليه وسلم من بلال العهد الذي بيننا وبينهم الصلاة فمن تركها فقد كفر بنيانا بكهريانوس مكاكل يالو يعني تلقوا وين موسى لميلا ينتلقوا يعملوا صلاة أرسوان يتوسوا برقدم كفروا الكسر منا والطوال بلال سواء تركها متعمدا مع الإقرار بوجوبها وسواء كذلك يعني تركها منكرا لوجوبها بنا منكم بعلماء مهاكل الخلاف بين الجمهور على أنه لا يكفر تارك الصلاة متكاسلا لكن أصح ما عليه أهل العلم أن تارك الصلاة متكاسلا ولو كان متكاسلا يعني فإنه يخرج بذلك عن دائرة الإسلام وهذا ما عليه علماء الكبار في هذا العصر كالشيخ عبد العزيز بن باز وابن عثيمين وصالح الفوزان وغيرهم. أن تقالي تكفير يتباربت لأنهم يكفرون صاحب الكبيرة الذي لم يكفره الله سبحانه وتعالى ولم يكفره النبي صلى الله عليه وسلم. يا نعم هالشي بس جزاكم الله. أيوة. السلام عليكم ورحمة الله وبركاته. أستاذ سندن السلام. الحمد لله. አልሐምዱሊላህ የኔን ጥያቄ አንድ እህቴ ነች ጠይቅ ብለኝ ነው።
የዛሬ 4 ዓመት ለአንድ ጓደኛዋ ማለት ነው ብር አበድራ ነበረች። 1700 ድርሃም አበድሬ እሷ ደግሞ ዛሬ ያዛኔ የሰጠውሽን ብር ነው የሚመልስሽ እያለች ነው። እንዴት ነው ያሃን የሚወስደው ወይም ድርሃም ነው የሚወስደው? እንዴት ነው ብለህ ጠይቅ ብለኝ። ወንድም የተበዳደሩትን አይነት ገንዘብ በዛው መጠን ነው የሚመልሱት። ድርሃምን ነው አይደል? ድርሃም ከሆነ ያበደረቻት ድርሃሙን ነው ዛሬ የምትመልስበት። ያወሰደችው እሷ አሁን ብር መልስሻለሁ እያለች ነው። ለዛ ነው ከረክራቸው። አይሆንም ወንድም፣ የተበዳደሩትን አይነት ብር በተበዳደሩት መጠን ልክ ነው የሚመልሱት። ዛሬ ጨምሯል ቀንሷል እሷ ያገባና 1000 ድርሃም አበድራት ከሆነ 1000 ድርሃም ነው የምትመልሰው። እሺ ኦኬ ሽኩራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላይቭ ላይ ምን እያደረክ ነበር? እሺ ፈርድ ሰላት በፋቲያ ብቻ መስገድ እንችላለን? ይቻላል። ፈርድም ሆነ ሱና በፋቲያ ብቻ መስገድ ትችላላችሁ። ከፋቲያ በኋላ ያለው ሱና ነው። ሱና ምን ሱናን ሶላት ውስጥ ከሚፈጸሙ ሱና ተግባራቶች ነው እና ያለውን ብትጨምሩ መልካም አጀር ታገኛላችሁ። ባትጨምሩ ግን ችግር የለውም። ሶላቱ ችግር የለበትም። ሱና ባንሰግድ ወንጀል ነው ለኛ ወይስ ግዴታ? ሱና ባትሰግዱ ወንጀለኛ አትሆኑ። ሱና ብሎ ማለት ማ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስርዓት ሱና ይባላል። ዋጅብ ብሎ ማለት ማ ዩሳቡ ቢሂ ፋዒሉሁ ወዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የሚቀጣበት የአምልኮ ስራ ዋጅብ ይባላል። ስለዚህ ሱና ሶላት ብትሰሩ አጀር ታገኛላችሁ፣ ባትሰሩ አትቀጡም። ነገር ግን ትልቅ ምንዳ ነው የሚያልፋችሁ። ቀለል አድርጋችሁ አትዩ። የቂያማ ቀን አላህ ሱብሓነሁ ወተዓላ የሰዎችን ስራ መጀመሪያ የሚያስብላቸው ከሶላታቸው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አወል ማ ዩሐሰቡ ቢሂ አልዓብዱ የውመል ቂያማ አሶላት፣ አላህ የቂያማ ቀን ስራ የሚተሳሰብለት ከሶላት ነው አሉ። ያልተሟላ ከሆነ ሶላቱ ሰውየው እንظሩ ሊዓብዲ ሀል ለሁ ሚን ነዋፊል ይላል። እስኪ ለባሪያ ተመልከቱለት ሱና ይኖረው ይሆን ብሎ ይጠይቃቸዋል። መላእክቶች ይጠይቃሉ። ነዓም ዒንደሁ ሱና ያ ረብ፣ ጌታችን አላህ ሆይ ሱና የሰገደ ሶላት አለ ይላል። አሟሉለት በእርሱ ይባላል። አየህ እና ሱና ሶላቶች የሙከሚላ ለልፈራኢድ፣ ፈራኢዶችን የምታሟላ ነች፣ ትርፍ ምንዳንም የምታስገኝ ነች። ንቃቸው አትተውት። ካነ ሰሓባ ያዕመሉነ ሱና ሊአነሃ ሱና ወነሕኑ ነትርኩ ሱና ሊአነሃ ሱና። ሰሓቦች ሱና ስለሆነች ይሰሯት ነበረ፣ እኛ ግን ሱና ስለሆነች እንተዋታለን። አይ ሱና ነው ይሄ ግዴታውን ከሰራ ላ። ሰሃቦች ግን ሱና ስለሆነች ይሰራት ነበር። ይሄ ነው። እሺ ቀጥሉ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሞዴሬተሮች ሰው አታወርዱ እንዴ? እኔ ልጠይቅ ነው የመጣሁት። እሺ ኒካህ ለማሰር ማለት ነው ማለት አንደኛ ያው ሙስሊም መሆን ግድ ነው ማለት ነው። ማለት ወንድሜ ማለት ነው ሙስሊም ነው፣ ግን ይስገድ አይስገድ አላውቅም እና እሱ ማሰር ይችላል ወይ? ባይሰግድ ሌላ ሰው ኒካህ ማለት እንትን ሆኖ ማሰር ይችላል ወይ የሚለውን ልጠይቅ ፈልጌ ነበር። መስገዱን እርግጠኛ ሆኝ እንጂ መስገዱን እርግጠኛ ሆኝ የሚሰግድ ሰው መሆን አለበት ሶላት ኒካህ የሚያስረው። ካልሰገደ የማይሰግድ ሰው ሶላት ማሰር ሌላ ሰው ማሰር ይችላል። ሌላ ሰው ከቤተሰብ ከሌለ ወንድምሽ ከሌለ አያትሽ ከሌለ አጎትሽ እነዚህ ሁሉ ያለው ወንድምሽ ብቻ ነው እሱ የማይሰግድም። አይ ሌሎቹ ክርስቲያኖች ናቸው አይችሉም። ሲጀመር ዳዋ አድርጊለት፣ ለምን አትመክሪው? ዳዋ አድርጊለትና ሶላቱን ይጀምር። እንደጀመረ ወዲያው ማሰር ይችላል። እሺ እንደዛ ማለት እንደዛ ብየው ካልሰማኝ ሌላ ሰው ወኪል ሆኖ እንትን ማለት ነው።
ሸሪዓ ፍርድ ቤት ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ከቤተሰቡ ኒካ የሚያስርለት ለሌለው ሰው የሸሪዓ ፍርድ ቤት ቃዲ እሱ ነው ወልይ የሚሆነው ብለው ተናግረዋል። ያ ከሌለ በአካባቢያቸው ኒካ የሚያስር ቃዲ፣ ያ ከሌለ የመስጅድ ኢማም፣ ያ ከሌለ እስላማዊ ዩኒቨርሲቲ፣ እስላማዊ ኮሌጅ፣ እስላማዊ የህፍዝ ማዕከል፣ እስላማዊ መርከዞች ካለ የዚያ ሙዲርና ኃላፊ፣ ያ ከሌለ ማንኛውም የምታወቂው ሙስሊም ሰው በአካባቢሽ ሶላት የሚሰግድ ያን ሰው ዳረኝ ብለሽ ኒካ እንዳስርልሽ ውክልና መስጠት ትችላለሽ። አደይ ጥያቄ ያለሽ? ሰላም እንዴት ነሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። ጥያቄ ስለ ፎቶ ውስጥ የሆነ ነገር በለኝ። ማለት አንዳንድ መወዛገቦች አሉ፣ ይፈቀዳል አይፈቀድም? እሺ ሱወር ስለዚህ አስመልክተው 17 ሐዲሶች መጥተዋል። በዚህ ላይ ዑለሞች ምንድነው ሀሳባቸው ከተባለ ስምምነት ያደረጉባቸው አሉ። ልክ እንዲሁ ደግሞ ኺላፍ ተፈጥሮ በዚያው በኺላፍ ላይ ያሉ አሉ። ስምምነት ያደረጉበት ምንድነው? ሁላቸውም ዑለሞች የተስማሙበት ክልክል በመሆኑ ላይ ማለት ነው። ከእንጨትም ሆነ ከድንጋይም ሆነ ከብረትም ሆነ ከምንም አይነት ነገር ልክ እንደ ጣዖት አለ አይደለ? የሆነ አምሳል የሰውም ይሁን ለእንስሳት ሩህ ያላቸው ነገራቶች እንደዛ ነገር መቅረጽ ይሄ ሐራም ነው፣ ክልክል ነው። በዑለሞች መካከል ምንም ኺላፍ የለውም። ጣዖት አምልኮ ራሱ የመጣው ያን በዚያ መሰረት ነው። የኑህ ዓለይሂ ሰላም ዘመን ደግና መልካም ሰዎች 5 ሰዎች በሞቱ ጊዜ በእነርሱ አምሳል ቀርጸው ነው እንትን ያሉት። አንደኛ ይሄ ነው። ሁለተኛ ረስም መሳል በእርሳስም ሊሆን ይችላል፣ በእስክርቢቶም ሊሆን ይችላል፣ በቀለምም በብዕርም በምንም በማርከር በምንም አይነት ነገር ይሁን ዘዋቱል አርዋህ ሩህ ያላቸው ነገራቶችን መሳል፣ በዚህ ላይ ምንም ኺላፍ የለውም። አይቻልም፣ አይፈቀድም። ሶስተኛው ደግሞ ምንድነው? ተስዊር አን ጠሪቅ አልጀዋል ወልሃቲፍ፣ እነዚህ መቅረጽ። በዚህ ጉዳይ ላይ በዑለሞች መካከል ኺላፍ እንዳለ ሼክ ዘይድ አልመድኸሊ ሌሎችም ተናግረዋል። ኢብኑ ዑሰይሚን አቋማቸው ይህ ከዚያ የሚካተት አይደለም የሚል ነው እና ጥሩ ነገር መልካም ነገር ለማስተላለፍ ከሆነ ሰውየው ይሄን ቀርጾ ቢያስተላልፍበት ችግር እንደሌለው ተናግረዋል። እና አስፈላጊ ለሆኑ ነገራቶች ችግር የለውም። እሺ ጀዘስ ጀዛከላሁ ጀሰስ ሁሱ አይ ሃቭ ኤ ኩዌሽን يلا تعال ادخل واسال። እሺ ጥያቄ ያላችሁ ቀጥሉ ልጆች። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እኔ ነበረኝ። ያው ሶፋና መርዋ ላይ ስንጨርስ 2 ረካዓት እንሰግዳለንና ሱራዎቹን አላቃቸውም። ሱረቱል ማን 2 ረካዓት ሰግደን የምንቀራቸው ቁርአን እሺ ደስ ያላችሁን መቅራት ትችላላችሁ። ዋጅብ አይደለም፣ ግዴታ አይደለም። ደስ ያላችሁን መቅራት ትችላላችሁ። ليس بواجب يعني. እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله جزاك الله. ጥያቄ ያለኝ አንዲት ሴት ወይንም ምስት በቃዲ ወይንም በኢማም ኒካህ ያደረገችውን ኒካህ በፍርድ ቤት ማስወረድ ትችላለች? ስታወርድ ደግሞ ከእሷ በፊት ያፈራውን ንብረት በፍርድ ቤት መካፈል ትችላለች? ሐቋ ነው? እሺ ኒካህ የሚወርደው አንደኛ በባል ነው። ባሉ አላወርድም ካለ ባል አላወርድም ካለ ሸሪዓ ፍርድ ቤት፣ ኢስላማዊ ሸሪዓ ፍርድ ቤት ኢስላማዊ ሸሪዓ ፍርድ ቤት እያለ ወደ መንግስት ፍርድ ቤት መሄድ አይቻልም። ወደ መንግስት ፍርድ ቤት የሚቻለው የዛኔ እምቢ ካላት የዛኔ ወደ ሸሪዓ ፍርድ ቤት በቃ አቅሙ ከሌላቸው ሊያመጡት ካልቻሉ የመንግስት ፍርድ ቤት ከሄደች
የዛኔ እሱን ካስጠሩት የመንግስት ፍርድ ቤት አስጠርተውት ተገኝቶ ፈትቻለሁ ብሎ በአንደበቱ ከተናገረ ወይንም ደግሞ የፍች መፈጸሚያ ወረቀትን ሰጥተውት ፈትቻለሁ የሚል ቃል ጽፈው ሰጥተውት እዚያ ላይ ከፈረመ ያንን የዛኔ ነው የሚወርደው። ባልየው አልፈርምም ካለ አላወርድም ካለ ኒካሁ በሸሪዓ አልወረደም ማለት ነው። በሸሪዓ ፍርድ ቤት ከሆነ ይወርዳል። ለምሳሌ ባልየው ሸሪዓ ፍርድ ቤት ተጠራ፣ በቃ አልፈታም ማለት የሚያስፈታ ፍች ምክንያት ተገኝቶበት አቀረቡለት፣ መፍታት አለብህ ሚስትህን አሉት፣ አልፈታም ማለት የዛኔ ሸሪዓ ፍርድ ቤቶች የመፍታት ስልጣን አላቸው። የመንግስት ፍርድ ቤትስ የመንግስት ፍርድ ቤት የሙስሊሞችን ኒካህ የማውረድ ስልጣን የለውም። አብዛኛው ሙስሊም አይሆንም። ሙስሊም ያልሆነ ሰው መጥቶ የሙስሊሞችን ኒካህ አወርዳለሁ የሚል አይሆንም። ለምን? የሀገር መሪ ለምን አይሆንም? እሺ ያኔ ወይ እሱ ቀርቦ ፈትቻለሁ ካለ ወይም ደግሞ የፍች ወረቀት ተሰጥቶ በዚያ ላይ ፈርም ተብሎ በዚያ ላይ ፈርመው ከሆነ አረጋግጦ ከሆነ ስለ ፍች የሚናገር ወረቀት ተሰጥቶት የዛኔ ይወርዳል። ይሄ ነው። እሺ በቂ ምክንያት ካለና ባልየው አልፈታም ካለ እሷ አልፈልግም ካለች ኒካሁ አልተፈታም ማለት ነው በእስላም። ያለ በቂ ምክንያት ፍች መጠየቅ አይቻልም። አስለም በመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም ያለምንም ምክንያት ፍች የሚጠይቁ ሴቶችን አስጠንቅቀዋል። አዩማ እምረአትን ሰአለት ጠላቅ ምን ገይሪ በእሲን ሐራም ዐለይሃ ራኢሐተል ጀና ብለዋል። ያለምንም ምክንያት ከባሏ ምንም ሳይጎድልባት በባሏ ትዳር ላይ ሌላ ሰው ጋር እንደዚህ ምናልባት ጀምራ ሊሆን ይችላል የተሻለ ህይወትን ያኛው ይሰጠኛል ብላ ትዳሯን የምትበትን ሴት ታውቁ። እንደዚች አይነት ሴትም ማለት ነው። የዚች አይነቷ ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አዩማ እምረአትን ሰአለት ጠላቅ ምን ገይሪ በእሲን ሐራም ዐለይሃ ራኢሐተል ጀና አሉ። ባሏን ያለምንም ምክንያት ፍች የጠየቀች ሴት ሁሉ የጀነት ሽታ በእርሷ ላይ እርም ነች ብሏል። ምክንያት አይሰጡም ጊዜ አሁን ምን አይነት ሴት ነች? አንድ ሴት ነች። ያ ጀማዓ ልብ በሉ። ከባሏ ምንም ሳይጎድልባት ምንም ነገር ሳታጣ ሁሉ ነገር በባሏ ትዳር ላይ ማግጣ ከሌላ ወንድ ጋር በማውራት በቃ ከዚያ ጋር ትዳርን እመሰርታለሁ አንተ ፍታኝ የምትል ሴትን ብቻ ነው። ያ ጀማዓ አሳማኝ ምክንያት ካላት ሴት ልጅ ባሏ ለምሳሌ ሶላት አይሰግድም፣ መከረችው፣ አስመከረችው እምቢ አለ። የዛኔ ፍች መጠየቅ መብት አላት፣ ግዴታ ነው። እንደውም ሶላት ከማይሰግድ ሰው ጋር መኖር አትችልም። لا يجوز للمرأة المسلمة أن تبقى مع رجل لا يصلي الصلاة لأن تارك الصلاة كافر بنص حديث النبي صلى الله عليه وسلم حيث قال العهد الذي بيننا وبينهما الصلاة فمن تركها فقد كفر وقال صلى الله عليه وسلم بين الرجل وبين الشرك والكفر ترك الصلاة لك أنه ما نيام قديتا تكبر الفتصمم كالا بتقلو صلاة السجدم كالا صوم الصوم كالا يا شعر لا زكاة الستم كالا تمكروا عليه تسمكروا عليه تنبي كالا ከዚህ ከስተቷ ልቆጠብ አልተረም ካለ ፍች መጠየቅ ትችላለች። ልክ እንዲሁ በሐራም ነገራቶች ላይ ከተሰማራ አስካሪ መጠጥ የሚጠጣ ከሆነ መክራ አስመክራ እምቢ ካለ ፍች መጠየቅ ትችላለች። ሱስ ካለበት ሰውየው ይህንን መክራ አስመክራ እምቢ ካለ ፍች መጠየቅ ትችላለች። ልክ እንዲሁ በዚህ በሐራም ነገር ላይ የሚያበረታታት ከሆነ ከኔ ጋር አብረሽ ልታጭበረብር ይገባል፣ ንግድ እየሰራ ይህንን ሌብነት ተው ሐራም ነው እያለችው እንዳውም መስራት አለብሽ ፍች መጠየቅ ትችላለች። አይቻሉ። ስለዚህ ነው ልክ እንዲሁ ግዴታ ተግባራቶችን አትፈጽምም ካላት ሶላት አትሰግድም ወይንም እንዲህ ግዴታ ተግባራቶችን አትሰሪም ካላት የዛኔ ፍች ትጠይቀዋለች። መክራ አስመክራ ይፈቻል አይደለ? ልክ እንዲሁ ደግሞ በማይፈቀዱ ጊዜያቶች ግንኙነት ከጠየቀ ለምሳሌ በወር አበባ ጊዜ አይቻልም፣ አይፈቀድም። በወሊድ ደም ጊዜ አይቻልም፣ አይፈቀድም። ከብልት ውጭ በመጸዳጃ ቦታ መገናኘት ፈልጋለሁ ካለ አይቻልም፣ አይፈቀድም። በእነዚህ ቦታ አዛ ካደረጋት ይሄ ሰውዬ ፍች መጠየቅ መብት አላት። መክራ አስመክራው ይሄን ነገር የግዴታ ካላደረግኩ ካለ በማይፈቀድ ጊዜ ሐራም ነው፣ ክልክል ነው፣ አይቻልም። ልክ እንዲሁ የማስተዳደር አቅሙና ችሎታው ያለው ስስታም የሆነ ባል ከሆነ ቦታቸዋል ስስታም ከሆነ ልክ እንዲሁ የሚሰድባት የሚያንቋሻት ከሆነ እርሷን ብቻ ሳይሆን ቤተሰቦቿን የሚሰድብ የሚያንቋሽ ከሆነ ዝቅ የሚያደርግባት ከሆነ መክራው አስመክራው ምንም መፍትሄ ከሌለው የዛኔ ሰውየው ተግሳጽ የማይገስጸው ከሆነ ምክር የማይመክረው ከሆነ ምንም ለውጥ የማይኖረው ከሆነ የዛኔ ፍች ብትጠይቅ መብት አላት ማለት ነው። እኩል ሐቅር ያላቸው በጥቅሉ በዚህ ጉዳይ ላይ አላህ በቁርአን ላይ ሲናገር ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ልክ በእነርሱ በሴቶች ላይ እንዳለ ለእነርሱም በእናንተ ላይ በዚያው ልክ አላቸው ሐቅ ብሎ ተናግሮላቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
ለሁነ ማ ዐለይሂነ ወዐለይኩም ማ ዐለይሂነ በእነርሱ ላይ ያለው በእናንተ ላይ አለ፣ በእናንተ ላይ ያለው በእነርሱ ላይ አለ ብለው እኩል መብት እንዳላቸው ተናግረዋል። እሺ ሀብቱንስ የመካፈል መብት አላት? የመጨረሻ ጥያቄ ነው። ሀብት የመካፈል መብት አላት? ሴት ልጅ ያላፈራችውን የእሱን ሀብት የመካፈል መብት አላት? በፍቺ ወይም በመንግስት ፍርድ ቤት። አሁን ፍርድ ቤቶች ያካፍላሉ፣ እኩል ነው የሚያካፍሉት። ባል እሱ ከሆነ የፈታው ሊሰጣት ይገባል። ወሊልሙጠለቃት መታዑን ቢልማዕሩፍ ሐቀን ዐለል ሙተቂን ይላል። ለተፈቱ ሴቶች በመጠኑ ባለው አቅም ሰውየው አቅሙ ይታየና ሸሪዓ ፍርድ ቤት ያን ነገር ይወስናል። የሚበቃትን ያክል ማለት ነው። እና ሊሰጣት ይገባል። ይሄ ነው። እሺ ጀዛከላሁ ኸይረን። ወጣ ወንድም አላህ ይጨምርልህ። ሰላም ነው። እንዴት ነህ? ሰላም ነው አለው። የሆነ አንድ ሁለት ጥያቄ ነበረኝ። ክርስቲያን ነኝ። ገላትያ 1:8 ላይ ጳውሎስ እኛ ከሰበክንላችሁ ውጪ መላእክት እንኳን ቢሆን ሌላ ወንጌል አምጥቶ ከሰበከላችሁ ያ የተረገመ ይሁን ብሏል። ስለዚህ እናንተ ጳውሎስ ከሰበከ ከ600 ዓመት በኋላ የመጣውን በመላእክት የወረደውን ጳውሎስ ልክ እንዳለው ማለት ነው ያንን ወንጌል ለምን ተቀበላችሁ? የመጀመሪያው ይሄ ነው። ስትመልስልኝ ቀጣዩን ጠይቃለሁ። እኛ የተቀበልነው ወንጌል አለ እንዴ? እኛ የተቀበልነው ወንጌል የለም። አንደኛ ይሄ ወንጌል ስለ የአምላክ ቃል ማለት ነው። ወንጌል ማለት የአምላክ ቃል ማለት ነው። እንደዛ አይደለም። ጳውሎስ ራሱ ነው በዚህ የሚያዘው። በነገራችን ላይ ራሱን ጠልፎ በራሱ ባጠመደው ወጥመድ የተያዘ ሰው ማለት ጳውሎስ ነው። እኛ ከሰበክንላችሁ ወንጌል ውጭ አለ አይደለ? ጥሩ። የአንተን ትምህርት ጳውሎስ ሆይ ቀደምት ነቢያት ሰብከውታል ወይ ብለን እንጠይቀዋለን። ቀደምት ነቢያት ሰብከውታል ወይ? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ ምንድነች ብለው ነው ሙሴም ሆነ ኢየሱስ የሚያስተማሩት? መልስልኝ። ትእዛዛት ሁሉ ፊተኛይቱና መጀመሪያይቱ ምንድነች ብለው ነው ያስተማሩት? ኢየሱስም ሙሴም የኔን ብመልስልኝ አይሻልም? አንድ አምላክን ማምለክ ነው የመጀመሪያው አይደል? አዎ። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚል ነው አይደለ? ነው አይደለ? አሎ ይሰማል አይሰማም? ተቋርጧል እንዴ ልጆች? አሎ ልጆች ተቋርጧል? የተቆራረጠ ነው በጣም እሱ። ኦኬ እየተቆራረጠ ነው። ይሰማሃል? አሎ ይሰማል ወይ? ሰላም አለይኩም። እሱ ወአለይኩም ሰላም። ይሰማል ወይ? ልጁ ወጥተሃል፣ ተመለስ። እሺ ተመልሰህ ነው እንትን በል ታስገቡት። አንዴ ቆይ፣ እቺን ሲም ካርድ እዚህኛው ስልክ ላይ ልቀይራት። የተቆራረጠ ነው ይሰማል። የሚቆራረጠው እንትን እንዲል ይሄ ሲም ካርድ አንዴ ልቀይረው እዚህኛው ጋር። እሺ ይሰማል ልጆች?
تسمعون كلامي ولا؟ يسمى له. ايوه እሺ ተመልሰና ግባ። እሺ ጥያቄ ለቀጥል እስከዚያ ድረስ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድነው? የመጀመሪያው ኦንላይን ስራዎች ቴሌግራም ላይ አሁን አዳዲስ ኦንላይን ስራዎች እየመጡ ነው። ሳንደክምባቸው ምናምን ዝም ብሎ ብር ይሰጡናል እና እነዚህ ብሩ ሐራም ነው ሐላል የሚለውን ነገር እነዚህን ነገራቶች ራቋቸው። እነዚህን ነገራቶች ራቋቸው። ክልክል ነው ማለት ነው። ያው እሺ ሁለተኛው ጥያቄ ደግሞ አላህ የት እንዳለ ብታብራራልኝ ደስ ይለኛል። እሺ ይቻላል፣ ችግር የለውም። አምላክ አላህ ስብሓነ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። እርሱ አላህ ስብሓነ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። ወሁወል ቃሂሩ ፈውቀ ዒባዲሂ ይላል። የኻፉነ ረበሁም ሚን ፈውቅሂም ይላል። ስለ መላእክቶች ሲናገር ከበላያቸው ያለውን ጌታቸውን አምላክን አላህን ይፈሩታል ይላል ቁርአን። አላህ ስለ ራሱ አርረሕማኑ ዐለል ዐርሽ እስተዋ ይላል። እኔ አዛኛው አምላካችሁ አላህ ከዐርሽ በላይ ነኝ እያለ ይናገራል። ثم استوى على العرش እያለ ይናገራል። إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش እኔ ጌታችሁ አምላካችሁ አላህ ማለት 7 ሰማያት 7 ምድር በ6 ቀን ፈጠር፣ ከዚያም ከዐርሽ በላይ ከፍ ብያለሁ፣ ይሄንም ከዐርሽ በላይ ነኝ እያለ ቃል በቃል ተናግሯል። ይህ ነው። እሺ ኢላ ታሪክ ሰላም ነው፣ እንዴት ነህ? ኢላ ታሪክ ይሰማል? ይሰማል? ኢላ ታሪክ እንዴት ነህ? ደህና ነህ ወይ? ይሰማል? ሚዩትን አንሳው። ጥያቄ አለ? እሺ ክርስቲያን ሰላም፣ እንዴት ነህ? አሰላሙ አለይኩም። ወአለይኩም ሰላም። ክርስቲያን አይደለሁም ሙስሊም ነኝ። እንድታስገባኝ ብዬ ነው እንደዛ ያደረኩት እንጂ ሙስሊም ነኝ። ጥያቄ ስለነበረኝ ነው። ጥያቄ ያላችሁ ልጆች ቀጥሉ። ውሸት እኔ ጋር አይሰራም። እሺ ጥያቄ ለመጠየቅ ብላችሁ ክርስቲያን ነን ብላችሁ አትጻፉ። ከዚህ በፊት ተናግሬያለሁኝ። በተራ ትገባላችሁ ወይንም ጥያቄ እንትን ያለው ካለ ኮሜንት ላይ እንትን ማለት ትችላላችሁ፣ ማስቀመጥ ትችላላችሁ ጥያቄዎቻችሁን። እሺ እሺ ጥያቄ ያለ ይቀጥል። አኑ ዳዳ ሰላም፣ እንዴት ነህ? እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። ናሆም አለ እንዴ? ናሆም አለ? ናሆም እሺ በቃ ቀጥል። በቃ ነው። እሺ እኔ ልቀጥል። ሰው ይሰማል? ይቻላል። ጥያቄ ያላችሁ ቀጥሉ ልጆች፣ ከሌላቸው እንውረድና ሌሎች እናስገባቸው። ያላ እንዝሉ። እሺ እኔ ጥያቄ ምን መሰለህ? እሺ ጥያቄ አለ ማለት ሰይጣን ከመላእክ ጎራ ነው ወይስ ከጂኖች የሚለውና ቁርአን ላይ ሱረቱል በቀራ ላይ እሺ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። በሱረቱል ከህፍ ላይ ስለ እርሱ ማንነት ይናገራል።
ወኢዝ ቁልና ምን ይላል? ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር ከጌታው ከአላህን ትእዛዝ አመፀ ይላል። አላህ ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ እንጂ ከጅኖች ጭፍራ ነበር። እሺ ከጅኖች ማንኛውም የአላህን ትእዛዝ አምጾ የካደ ሰይጣን የሚለው ባህሪ በእርሱ ላይ ይሆናል። የአላህን ትእዛዝ ካላመፀ ግን ሰይጣን አይባልም፣ ጅን እንደተባለ ይቀራል። ጅን ደግሞ የክፉ ነገር መጠሪያ አይደለም። ጅን ማለት ትርጉሙ ድብቅ ማለት ነው፣ ስውር ማለት ነው። ለእይታችን የተሰወሩና የተደበቁ ስለሆነ ጅን የሚለው ስም በእነርሱ ላይ ይሆናል። ማለት ሱረቱል በቀራ ላይ ወይስ ቁልና ሊል መላኢከቲ እስጁዱ ለአደም ፈሰጀዱ ኢላ ኢብሊስ አባ ወስተክበር ይላል። እርሱ በመካከላቸው ለመላእክቶችም ስገዱ ያልን ጊዜ ወዲያውም ሰገዱ ኢብሊስ ብቻ ሲቀር አስተባበለም ይላልና እዛ ከመላእክቶች ነው አይልም። መላእክቶች ነው አይልም። እሱ ታዟል ወይ ነው ጥያቄ ሆነ ያለበት። ከመላእክቶች ነው ይላል ቃሉ አይልም። ለመላእክቶችም ባልን ጊዜ ይላል። ለሰይጣንስ ታዲያ ታዟል ወይ ከተባለ አዎ ታዟል። በሱረቱል አዕራፍ ሁለተኛው ገጽ ላይ ምን ይላል? ቃለ ማ መነዐከ አላ ተስጁደ ኢዝ አመርቱክ ይላል። ባዘዝኩህ ጊዜ ስጁድ ከማውረድ ምን ከለከለህ አለው። ቃለ አነ ኸይሩን ሚንሁ ከእርሱ የተሻልኩኝ ነኝና ነው አለ። ታዲያ ከምንድን ነው ጅን ከማን ነው ሰይጣን ከምንድን ነው ከተባለ ካነ ሚነል ጅን የሚለው ነው ሱረቱል ከህፍ ላይ ስለ እርሱ ማንነት ይናገራል። ፈፈሰቀ ዐን አምሪ ከመላእክቶች ነው አይለውም። መላእክቶችን አዘዛቸው ነው አላህ ሱብሓነሁ ወተዓላ። በመካከላቸው እርሱ ነበር ታዟል። እንደታዘዘም ቃል በቃል አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ ይናገራል። ማነው አዕራፍ ሁለተኛው ገጽ ላይ መጀመሪያውን አያ ላይ ይናገራል። እሺ ታንቆ ለሞተው አባቴ ዑምራ ማድረግ እችላለሁ ወይ? አዎ ይቻላል። ራስን ማጥፋት ከታላላቅ ወንጀሎች ነው። ሰውየው ግን አይከፍርም። በዚህ ራስን ማጥፋት ሐላል ነው ይፈቀዳል ብሎ እስካላመነ ድረስ በዚህ ነገር ታላላቅ ወንጀል መካከል አንዱ ወንጀል ሰርቷል ተብሎ ነው የሚታሰበው። እሺ ከላይ ያለው እንዲህ አይነት ነገር አትድገም። እሺ ጥያቄህን ጠይቀህ ወንድሜ ሰላም ነው? ሰላም ናሆም እንዴት ነህ? ሰላም አለይኩም አለን እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር ልቻል ከሆነ እሱ ጥያቄ ምንድን ነው? ናሆም 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 ሄሎ ይሰማኛል? ይሰማል። ኦኬ ቁርአን ላይ ትንሽ ጥያቄ ስለነበረኝ ነው። ጥያቄ ምንድን ነው? ይሄ ከቁርአን በፊት የነበሩ መጽሐፍቶችን እንዴት ነው የት ነው ያሉት? አሁን ትጠቀማላችሁ የሚለውን ነገር ለመጠየቅ ላ አንጠቀማቸው። አሁን ያለው እነሱ ተበርዘዋል የሉም። አሁን የምንጠቀመው በዘመን ነብይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ነው። እነዚያን በዘመናቸው የነበሩ ትውልዶች እንዲጠቀሙባቸው ወርደው ነበር፣ ተጠቅመው አልፏል። ለምንድን ነው የቀሩት? ለዘመኑ ለዚያ ዘመን ትውልድ የወረዱ ነበሩ። አሁን ደግሞ ላለው ትውልድ አላህ ሱብሓነሁ ወተዓላ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ሌላን ህግ አወረደ ቁርአን። እሺ ሌላ ጥያቄ አለ? ወርዷል መሰለኝ። ሌላ ጥያቄ ያላችሁ ቀጥሉ። አሎ ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። እንዴት ነው? ሰላም ነው? አልሐምዱሊላህ። አንዳንድ በቁርአን ብቻ የሚያምኑ በሐዲስ የማያምኑ ሰዎች አሉ። ያን እንዴት ትላለህ? እነዚህ ቁርአን ራሱ አያምኑ። ቁርአንያዎች ነው የሚባሉት።
ቁርአንን ራሱ አያምኑም። ቁርአን ብቻ እንቀበላለን ሐዲስን አንቀበልም የሚሉ ሰዎች ቁርአንን ራሱ አያምኑም። እንደማያምኑ እንዴት እንደምታረጋግጥ ባለ ጥያቄ ያወራለሁ። ወንድማችን አንድ የሚወት አድርጉት። ሰው ያወራ ከሆነ አዳብር አሎ እሺ እላችሁ ቁርአንን ብቻ ነው የምናምነው የምንቀበለው ሐዲስን አንቀበልም የሚልን ሰው ቁርአን ራሱ እንደማያምን በአንድ ጥያቄ ብቻ አረጋግጥለት። እሺ ከኔ ጋር አይደለ? ይሰማል ወንድማችን? ምን ትላለህ መሰለህ? ቁርአን ብቻ ነው የምትቀበለው? አዎ ቁርአን ብቻ ነው። ሐዲስን አትቀበልም? አዎ አልቀበልም። በጣም ጥሩ። አሶር ስንት ረካ ነው የምትሰግደው በለው። በቃ አለቀ። 4 ረካ ይልሃል አይደለ? ከቁርአን ላይ አሶርን 4 ረካ ስገድ የሚል የት ጋር ነው? እስታይ በለው። የት ጋር? አይ ከሐዲስ ነው የምሰግደው። ስለዚህ ሐዲስን የግዴታ አልተቀበልም። ከዚህ በፊት አንድ ሺዓ ገብቶ ነበር እዚህ ኢትዮጵያ አይደለም አረብ ነው። እኔ ለአቅበሉ ገይረ አልቁርአን አለኝ። በአረብኛ ስናወራ የነበረው እኔ ከቁርአን ውጭ ሌላ አልቀበልም ማለት ማ ተዕተርፍ ብልሐዲስ ወማ ተቅበልሃ ቃል ናም ሐዲስን አታምንበትም አትቀበልም አልኩት። አዎ አለኝ። طيب يعني كم ركعة تصلي صلاة العصر؟ صلي صلاة العصر قلت له العصر صلاة عن سجدها قلت له كم ركعة صليت؟ سنت ركعة سجدت؟ قلت 4 طيب جيب لي من آيات القرآنية تدل على ذلك. هي اللي يملكت عندي قرآن أنك ستين 4 ركعة مسكر እንዳለበት ከሐዲስ ነው አላለም። ወላሂ መጨረሻ ላይ ሐዲስ ይሄ ብቻ አይደለም። ሐጅ አድርጉ። ቁርአን ጥቅል የሆነ ትዕዛዝን ይዞ የመጣ መልክታዊ ቃል ነው። ሐዲስ ያንን ጥቅልል ትበትነዋለች፣ ትፈተዋለች፣ ታብራራለች። ገብታችሁ አለ ብለ ሁለቱም የመጣው ከማን ነው? ከአላህ ዘንድ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው የሚናገሩት ነገር አይደለም። ወማ ينطق عن الهوى የቁርአንና የሐዲስን አንድነትና ልዩነት መጨረሻ ላይ ነግራቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ግን የሚናገሩት ሁሉ ከአላህ ዘንድ እንጂ ከራሳቸው አይደለም። ገብቷል አይደል? ስለዚህ ቁርአን ጥቅል የሆነ ንግግር አለው። ሐጅ ታደርጋለህ ወይ ብለህ ጠይቀው። ሐጅ ግዴታ ነው ብለህ ታምናለህ? አዎ። እንዴት ነው ሐጅ የምታደርገው? ከምን ጀምረህ እስከምን ትጨርሳለህ? ሙሉ ንገረኝ ይበለው። ከቁርአን ላይ የትም ቦታ ላይ አያመጣም። ቁርአን ላይ ሐጅ አድርጉ የሚል ሙሉ ጥቅል የሆነ ትዕዛዝ ነው ያለው። ገብቶሃል አይደል? ሐዲስ ላይ ደግሞ የሐጁን ስነ ስርዓት ሙሉ ይነግርሃል። ገብቶሃል አይደል? ይሄ ነው። ዘካ አስጥ ይልሃል። የእስልምና 5 ግዴታዎች ዝም ብለህ አንሳለት። ወአቱ ዘካ ይላል። ዘካን ስጡ ይላል። እንዴት ነው ዘካ የምሰጠው? ከብር ከምን ያክል ምን ያክል፣ ከወርቅ ምን ያክል ምን ያክል ዘካ ልስጥ ብለህ ጠይቀው። ወፍ የለም ከይህ ማያገኝ የግዴታ ሐዲስ ላይ ይወርዳል። ገብቶሃል አይደል? እንደባችን ሹክራን ሀውሱ እየገባኝ ነው። እንደሱ ነው። አሁን ቁርአንና ልዩነት አላቸው፣ አንድነትና ልዩነት አላቸው። አንድነታቸው ምንድነው? ቁርአንና ሐዲስ ሁለቱም ከአላህ ዘንድ የመጡ መለኮታዊ ቃሎች ናቸው። ሁለቱም መልእክታቸው ከአላህ ዘንድ ነው። ነገር ግን ልዩነታቸው ምንድን ነው? ቁርአንን አላህ ስብሐነሁ ወተዓላ ቃል በቃል ተናግሮታል። ሐዲስን አላህ አልተናገረውም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት ተደረጉ። መልእክቱን እርሱ አስተላልፎላቸው። ስለዚህ ባጭሩ ቁርአን ማለት ቃሉ መልእክቱም ከአላህ ዘንድ የሆነ መለኮታዊ ራእይ ሲሆን፣ ሐዲስ ግን መልእክቱ ከአላህ ዘንድ ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረገ መለኮታዊ ቃል ነው። ለዚህም ነው ሐዲስን ቃል አላህ ተብሎ ሳይሆን የሚገለጸው አላህ እንዲህ አለ ሳይሆን የአላህ መልእክተኛ እንዲህ አሉ ተብሎ ነው የሚገለጸው። አያችሁ አይደለ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነው የሚለው። ቁርአንስ የአላህ ነብዩ መሐመድ እንዲህ አሉ ተብሎ ነው? ላላላ አይደለም። ቃለ አላህ ተብሎ ነው የሚገልጸው። አላህ እንዲህ አለ፣ ወቃለ ረብኩም ኡድዑን እና ይህ ነው። እሺ ሐዲስ አልቁድሲ ምንድን ነው? ሐዲስ አልቁድሲ በቁርአን ላይ ሳይሆን በሐዲስ ላይ የሚገኝ ነው። ነገር ግን እንዴት ነው ሐዲስ አልቁድሲ ከማን ዘንድ? ከአላህ ሱብሓነሁ ወተዓላ ዘንድ ነው። ከአላህ ዘንድ ለመሆኑ የምንለየው እንዴት ነው? ሐዲስ አልቁድሲ በሐዲስ መካከል ተቀብሎ የምናገኘው ነገር ግን የአላህ መልእክተኛ እንዲህ አሉ ተብሎ ሳይሆን የሚገለጸው የአላህ መልእክተኛ ራሳቸው በሐዲስ ላይ ሆኖ ሳለ አላህ እንዲህ አለ ብለው የሚገልጹት ነው። ለምሳሌ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم قال الله تعالى أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. ይህ ሐዲስ ለምሳሌ ከሐዲስ አልቁድሲ ነው። ወተቻለላ ስለዚህ የአላህ መልእክተኛ ራሳቸው አላህ እንዲህ ብሏል ብለው የሚገልጹት ሐዲስ ላይ ያ ሐዲስ አልቁድሲ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ።
የኔ ጥያቄ እንዲህ ነው። አስጨርሱኝ እንጂ ጥያቄያችሁ ምንድን ነው? እሱ ጥያቄ ምንድን ነው? ወንድማችን ቶሎ በል ጠይቅና ስምህን ቀይረው ቶሎ በል። يلا ادخل لسه እንትን ነው። አሁን እኛ ፈጣሪ ስንለምነው ጌታዬ ሆይ እንላለን። ጌታዬ ሆይ እንዲያርግልኝ፣ ጌታዬ ሆይ ማረኝ እንላለን። መጽሐፍ ቅዱስ ውስጥ ደግሞ አንዳንድ ሰዎች ከኢየሱስ ጋር ሲያወሩ ጌታዬ ሆይ ብለው የሆነ ነገር ሲነግሩት ወይ ደግሞ ሲጠይቁት ጌታ ማለት ምን ትርጉሙ ምንድን ነው? ምን ማለት ፈልጓቸው ነው? አለቃና ማለት ነው። ለህዝቡ አለቃና መምህር ነበር ኢየሱስ ክርስቶስ። እሱ ብቻ አይደለም። አብርሃም ጌታ ትለዋለች ሳራ ጌታዬ ብላ ነው የምታናገረው። ሎጥ መላእክቶቹ ወደ እርሱ በመጡ ጊዜ ጌቶቼ ብሎ ነው ያናገራቸው። መጽሐፍ ቅዱስ ላይ ጌታ 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 ይባላሉ። ዮሴፍ ጌታ ነው፣ አብርሃም ጌታ ነው፣ ሙሴ ጌታ ነው። ሁሉም እንዳለ ነቢያቶች ሁሉ ጌታ ተብለዋል። ስለዚህ ጌታ ማለት አለቃ ማለት ነው። ስለዚህ ስልጣን ነው፣ ሹመት ነው። ስለዚህ እኛም ጌታ ብለን ስንለምነው ችግር የለም ማለት ነው። አላህ ሱብሓነሁ ወተዓላ መለኮታዊ ጌትነት ያለው ነው። ሰማይና ምድርን የፈጠረ ጌታ ማለት ነው። የነቢያቶችስ መጽሐፍ ቅዱስ ላይ የተገለጹት መለኮታዊ ጌትነት አይደለም፣ በተሰጥኦ ያገኙት ነው፣ ሹመት ነው፣ አለቃ ነው። በህዝቦቻቸው ላይ አለቃ ስላደረጋቸው ነው። ዮሴፍን እግዚአብሔር ሰውን ለማክበር ጌታ ስንልስ ልክ ያ ነው። ሀገራችን ላይ ታች ከሆነ የኔ ጌታ ይሉናል እናቶቻችን አይደለ? የኔ ጌታ ጌታ ነህ። የኔ ጌታ ስትል አምላኬ ነው እያለች ነው አይደል? ልክ በዚያ ልክ ነው። አክብረው በአክብሮ ጌታ እንደምትለው ነው። የአረበኛው መጽሐፍ ቅዱስ ላይ ጌታ የተባለበትን ኢየሱስን ሄዳችሁ ብታዩት ያ ሰይድ ነው የሚለው። ያ ሰይዲ ይላሉ አይደል? ግብጾች አይታችሁ ከሆነ ያ ሰይዲ ይላሉ ማለት ነው። ለሰዎች አይቻልም ማለት ነው። ለእኛ አይጠቀሙት። ጌታ የሚለውን ቃል አይጠቀሙት ሰዎች። ጌታዬ ማለት ጥሩ አይደል? ነቢያችን አሁን አንዳንድ ሰዎች አሉ እኮ አንዳንድ ሰዎች የሙስሊሙ ሰዎች አሉ። አዳምጠኝ አንድ ጊዜ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ የቁል አሐዱኩም ያ ሰይዲ፣ አንዳችሁ ሌላውን ጌታዬ አይበል ብለው ከልክለዋል ነቢ ሰለላሁ ዐለይሂ ወሰለም። እሺ እንዳትል ፈጣሪ እንዳልሆነ እያወቅንም ቢሆን ሰውዬ ጌታ የሚለውን ቃል አትጠቀሙ ብለውና ከልክለዋል። ሰዎች በተሳሳተ ሁኔታ ስለሚገነዘቡት ዛሬ ላይ ሀገራችን ላይ ኢየሱስ ጌታ ነው የሚሉት መጽሐፉ ላይ ጌታ የሚለውን አግኝተው ነው። ነገር ግን ጌታ የሚለው ትርጉሙ ምንድን ነው ብለው ቢያስተውሉት ኖሮ አንደኛ በመሰጠት ያገኘው ጌትነት ነው ኢየሱስ ክርስቶስ። መለኮታዊ ጌትነት የምትሰጥ አይደለም፣ የምትቀበለው ነገር አይደለም። አምላክነት ከጊዜ በኋላ የምትቀበለው አይደለም። ሁለተኛ እንዳለ ነቢያቶችን ጌታ ይላቸዋል መጽሐፍ ቅዱስ። ዮሴፍ ጌታ ነው እንደ መጽሐፍ ቅዱስ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ሙሴ ጌታ ነው፣ ዳዊት ጌታ ነው፣ ሳኦል ጌታ ነው፣ አብርሃም ጌታ ነው። እንዳለ ጌታ 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 ተብለዋል። አለቃ ማለት ነው ለህዝቦቻቸው። እሺ አሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ሁሱ የኔ ጥያቄ ቅድም ስለ ተክሲር ስትናገር ነበርና ወንድሜና ያጎቴ ልጆች ስላሉ እዛ ጀማ አሰላሙ አለይኩም አይሉም። እኛ ሰላት በአግባቡ እንሰግዳለን፣ ከሽርክ ርቀናል አልሐምዱሊላህ። ግን የእነሱ መስፈርት ያው እንግዲህ ምን እንደሆነ በደንብ ሊያስረዱኝ አልቻሉም። አሰላሙ አለይኩም አይሉኝም። የገዛ ወንድሜ ማለት ነው የእናቴ አባቴ ልጅ። ስለዚህ ችግር የለውም እኔ እለዋለሁ። እንደገና እኔ ያረድኩትን አይበላም፣ እሱን አሳርደዋለሁ ግድ በቃ እሱ እንዲበላ ብዬ እስከ ባለቤቱ። ነገር ግን የኔ ጥያቄ ምክንያቱም እኔ ንገረህ። እሺ ቆይ የኔ ጥያቄ ቆይ እሺ አያይዘህ ትመልስልኝ። የኔ ጥያቄ የማይሰግዱ ሰዎችን አሰላሙ አለይኩም ሙስሊም ሆነው ማለት ነው የማይሰግዱ ሰዎችን አሰላሙ አለይኩም ማለት አለብኝ ወይንስ የለብኝም? ይሄ የመጀመሪያ ጥያቄ ነው። ልትነግረኝ ከሆነ እሺ። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም የሚል ነው። በአናቅጽ የሚያምኑ ሰዎች ወደ አንተ በመጡ ጊዜ አሰላሙ አለይኩም በላቸው ይላል። ይህ አማኞች አንዳቸው ሌላቸው የሚባባሉት የሚለዋወጡት የሰላምታ ልውውጥ ነው። ሶላት የማይሰግድ ሰው ደግሞ አማኝ አይደለም። ገብቶሃል? ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሶላት ፈቀድ ከፈር ብለዋል። ሶላትን የተወሰው በእርግጥም ክዷል ብለዋል። ስለዚህ ከአማኞች አይደለም፣ ይሄን አትለውም። ነገር ግን ሰውየው የሶላትን ግዴታነት የማያውቅ ከሆነ ሁጃ እስክታቆሙበት ድረስ ሰላምታን አትንፈቅም። ሰላሙ አለይኩም ብለውና አስተምረው ስለ ሶላት ግዴታነት ዋጅብነት። ወበዕድ ኢቃመት ልሑጃ ተዕተድር አን ዛሊክ
እጃ ካቆምክበት በኋላ ሰውየው አይን አልሰግድም አልቀበልም በቃ ካለ የዛኔ ነው ሰላምታን እንትን የምትለው እንጂ እስከዚያ ድረስ ግን ሰውየው ካላወቀ ይህንን ግዴታነት ሰላምታን አትንፈግም። ገብቶሃል? እሺ ታዲያ ስለዚህ አሁን እኔ ፈቷ ስጠይቅ እነዚህ ሰዎች ትክክለኛ የሚያከፍር ሁኔታ እስከሌለ ድረስ እነሱ ካከፈሩ እነሱ ራሳቸው ሊከፍሩ ይችላሉ አሉ ብለው አሁን እንዴት ነው ማስተላለፍ ላይ ተናግረዋል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ቃለ ሊአኺሂ ልሙስሊም ያ ካፊር ፈቀድ ባአ ቢሃ አሐዱሁማ ኢን ካነ ፊህ ወኢላ ሐረ ዐለይሂ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። አንድ ሙስሊም ወንድሙን አንተ ከሃዲ ያለ ሰው ይህ ወንጀላ በዚህ ላይ ከሌለበት በወንጃዩ ላይ የወንጀላ ይመለሳል ብለዋል። ኩፍሩ ወደ ራሱ ሁክሙ ይመለስበታል ብለዋል። አላህ ዘንድ የተከበረ ሙስሊም የሆነን አካል በማያከፍር ሰው ይመለስበታል። ነገር ግን እነዚህ ሰዎች ሀውለ ማዕዙሩነ ቢጀህሊሂም ጀህልና ነው እንደዚህ አድርጋቸው። ረመዳን ከሪም አይባልም። ለማንኛውም ይሄን የሚያደርገው ለምን እንደሆነ ታውቃለህ? ወንድም ይሰማሃል? አዎ እየሰማሁ ነው። አዎ የሀገሪቱ መንግስት ሙስሊም አይደለም አይደል? የሀገራችን እንደሚታወቀው ሙስሊም አይደለም። መመሪያውም ህግ ምንድን ነው? እስላማዊ ቁርአንና ሐዲስ አይደለም። ያሰናተል ዲሞክራሲ እንደዚህ አይነት። ስለዚህ ምን ይላሉ? አንድ መሪ ሙስሊም ያልሆነ መሪ ቀዋኒን አልወድዕያ የሰው ልጆች ባስቀመጧቸው በሰሯቸው ህግና ስርዓቶች የሚያስተዳድር ህግ ስር የሚተዳደር ማንኛውም ሰው ሙስሊም አይደለም። በዚያ በሰውየው ሁክም ወደዋልና ብለው ይፈርዱበታል። ገብቶሃል አይደል? ይሄ ሰው ወመን ለም ያሕኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን ይላል። አላህ ባወረደው ህግ የማይፈርድ እነዚህ ሁሉም ከሃዲ ናቸው ብሏል። ስለዚህ ኢዛ ካነ አልሓኪሙ ላ ዩሐኪም ሸሪዐተ አላህ ፈሁወ ካፊር ወከዛሊከ አልመሕኩሙን። አንድ መሪ የአላህን ህግና ስርዓት የማይፈርድ በሰዎች በሰሯቸው ህግና ስርዓት የሚፈርድ ከሆነ ያ ካፊር ነው። ከዚያስ በእርሱም ስር የሚተዳደር ሁሉ በካፊር ህግ ስር የሚተዳደርም አብሮ ካፊር ነው። ይህንን ብለው ይናገራሉ። ይሄ ስህተት ነው። ይሄ ስህተት ነው። አንደኛ ከመንግስቱ እንነሳና ወደ ህዝቦቹ እንሄዳለን። አንድ መንግስት ሙስሊም ሆኖ ሙስሊም ሆኖ በቁርአንና በሐዲስ የማያስተዳድር ከሆነ ይከፍራል ወይንስ አይከፍርም ወደሚለው እንምጣ። ሙስሊም ነው መንግስቱ፣ በቁርአንና በሐዲስ ግን አይፈርድም። ይሄ ሰው ይከፍራል አይከፍርም? ለሶስት ይከፈላል። አንደኛ ለምንድን ነው የማትፈርደው በቁርአንና በሐዲስ በዲሞክራሲ ለምን ትፈርዳለህ ሲባል ጊዜ እኔ የምፈርደው በዲሞክራሲ በቁርአን የማልፈርደው በዲሞክራሲ የምፈርደው የዲሞክራሲ ፍርድ ከቁርአንና ከሐዲስ በላጭ ስለሆነ ነው ካለ ይሄ ይከፍራል ያለምንም ጥርጥር። ይሄ ሙስሊም አይደለም። ዛቻለ አይደለ? አፈሑክመ አልጃሂልየት የብጉን ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን። እንደ አላህ ፍርድ ያማረና በላጭ የለም። ስለዚህ ይሄ ሰውዬ ሊአነሁ ፈضለ ቀዋኒን ወድዕያ ዐላ ሑክሚላሂ ሱብሓነሁ ወተዓላ በአላህ ህግና ፍርድ ላይ የሰዎችን ሰው ሰራሽ የሆነን ህግጋት ስላስበለጠ ይሄ ሰውዬ ይከፍራል። የምፈርደው እኔ በዲሞክራሲ እርሱ ከቁርአን በላጭ ስለሆነና የተሻለ ስለሆነ ነው ካለ ይህ ሰው ይከፍራል። ሁለተኛ ለምንድን ነው በቁርአንና በሐዲስ የማትፈርደው ሲባል ጊዜ ይህ ሙስሊም መሪ ምን ይላል? አሁን ጊዜው ስላልሆነ ነው። ላ ዩስሊሑ ሊሃዛ ልዓስር ጥሩ ነበረ፣ ነገር ግን ለአሁኑ ጊዜ ተስማሚ አይደለም። አለፈ በቃ። የዛ ጊዜ ለነቢ ስ ላ ስለም ጊዜ ሊፈርዱበት ነበር። አሁን ላይ እርሱ ላ ዩስሊሑ ሊሃዛ ልዓስር፣ ይሄም እንዲሁ ይከፍራል። ሊአነ ልቁርአን ሳሊሑን ሊኩል ዘማኒን ወመካን፣ የቁርአን ፍርድ ለሁሉም ጊዜና ቦታ ተስማሚ የሆነ ነው እስካለ ፍጻሜ ድረስ። ሐታ ዒሳ በሚወርድ ጊዜ በቁርአንና በሐዲስ ነው ዓለምን የሚያስተዳድረው። ቻለ አይደለ? ይህ ነው። ሶስተኛው ግን ምን ይላል? ለምንድን ነው በቁርአንና በሐዲስ የማትፈርደው ሲባል ጊዜ ምን ይላል? አው በቁርአንና በሐዲስ ነው መፈረድ ያለበት፣ በዲሞክራሲ መፈረድ የለበትም ነበር። ነገር ግን በዲሞክራሲ በቁርአን ፈርዳለሁኝ ካልኩኝ ስልጣኔን አጣለሁኝ ብሎ በቃ ስሜቱ አሸንፎት የሚፈርድ አለ። የትኛው ነው የሚበልጠው ስትሉት የሚበልጠውማ ቁርአንና ሐዲስ ነው። መፈረድ ያለበት በየትኛው ነው? በቁርአንና በሐዲስ ነው መፈረድ ያለበት ብሎ ያምናል ይሄ ሰው። ነገር ግን ስሜቱ አሸነፈችው፣ ስልጣኔን እንዳላጣለች። ይሄ ሰውዬ ይከፍራል አይከፍርም? ይሄ ሰውዬ አልከፈረም።
አልካደም፣ ህጉን አላስበልጠም በእርሱ ላይ። ነገር ግን ምድራዊ ጥቅሙን አስበልጦ ይሄንን ነገር ሳያደርግ ቀረ። ገብቷችኋል አይደለ? ልክ ለምሳሌ አንድ ሰው ይሰርቃል እንበል። ለምንድን ነው የምትሰርቀው ሲባል ጊዜ መስረቅ ሐላል ነው ብሎ ከሆነ የሚሰርቀው ይሄ ይከፍራል፣ ከእስልምና ይወጣል። መስረቅን ሐራም የሆነውን ሐላል አድርጓልና። የምትሰርቀው ለምንድን ነው ሲባል ግን መስረቅን ሐራም መሆኑን አውቃለሁ፣ ነገር ግን እና የምበላ አጥቼ ብሎ ይሄ ሰውዬ የሰዎችን ሐቅ ቢበላ ወንጀል ላይ ወደቀ እንጂ የሚባለው ከፍሯል፣ ህጉን ክዷል አይባልም። ልክ እንደዚያው ነው። ይሄም እንዳጠቃላይ አሁን ያ እንዳጠቃላይ የኢትዮጵያ ሙስሊም ማህበረሰብ በዲሞክራሲ ቢፈረድ ነው በቁርአን ቢፈረድ ሀገሪቱ የምትፈልገው ቢባል በቁርአን እንዲፈረድ ነው የሚፈልገው፣ የአላህ ህግ ነው የሚፈልገው። ነገር ግን የሀገሪቱ መንግስት ይሄን አያደርግም። ስለዚህ ህዝቡ ተወቃሽ አይደለም። ገብተዋል አይደለ? ሙስሊሙ በዚህ ጊዜ በዚህ ህግና ስርዓት መዳኘቱ ወዶ ሳይሆን በግዱ እየተደረገ ስለሆነ በዚህ ነገር ላይ ከፍሯል ሊባል አይችልም። አይ ከአላህ ህግና ስርዓት የዲሞክራሲ ቢሆንልን የተሻለ ነው ብሎ ቢያምን ይሄ ሰውዬ ይሄ ዛኔ ነው የሚከፍረው። ገብተዋል አይደለ? ማንም ደግሞ ሙስሊም የአላህና የመልእክተኛውን ህግ አያስበልጥም፣ አይከፍርም። አላህ በቁርአን ላይ ሲናገር ምን አለ? ወማ ካነ ሊሙእሚንን ወላ ሙእሚነትን ኢዛ ቀደ ላሁ ወረሱሉሁ አምረን አን የኩነ ለሁም ልኽየረቱ ምን አምሪሂም ይላል። ለአንድ ለወንድም አማኝ ሆነ ለሴትም አማኝ አላህና መልእክተኛው የሆነን ህግ ከፈረዱ ለእነርሱ ሌላ ምርጫ ሊኖራቸው አይችልም ይላል። አሁን ሌላ ምርጫ ፍጹም የለንም። አላህ የፈረደውና መልእክተኛ የፈረዱት ህግና ስርዓት ለሰው ልጆች ለአማኞች ተስማሚ ነው ብለን እናምናለን፣ ለአማኝም ለካህዲው። ነገር ግን ያንን ወደን ቢሆንልን ደስ ይለን ነበር። ያ ነገር ግን አልሆነም። የሀገሪቱ መንግስት በዛ ሊፈርድ አልቻለም። ስለዚህ ህዝቡ በመንግስቱ ቢያዝ አይደለም ማለት ነው። አንደኛ ሙስሊም አይደለም፣ ሁለተኛ የሚፈርደው በዲሞክራሲ ነው። ታዲያ ሙስሊሙ ማህበረሰብ ምንድነው ተወቃሽነት? ምንም የለበትም። እነዚህ ሰዎች ጀማዓት ተክፊር ዝም ብሎ እንትን ነው፣ ልቅ በሆነ ነገር ነው ሰዎችን የሚያከፍሩት ማለት ነው። ዩከፍሩነ ቢማ ለም ዩከፍር ቢሂ አላሁ ወረሱሉሁ፣ አላህና መልእክተኛው ባላከፈሩት ነገር የሚያከፍሩ ሰዎች ናቸው። ይሄ ትልቅ ጅህልና ነው፣ ትልቅ ማህየውነት ነው። እሺ ሽኩራን ጀዛከላ ኸይር። እና እንዴት ነው አሁን ከእነሱ ጋር የምናኖረው? ማለት እኔ ማለት አለብኝ እነሱ ቢሉኝ ባይሉኝ ችግር የለም። አሁን እኔን ሀቅም እንዴት ነው መወጣት ያለብኝ ነው እነሱ ጋር? በቃ ዳዋ አድርግለት፣ አድርስለት የዑለሞችን ቀውል ከተቀበለ ሰየው፣ እምቢ ካለ ፈቀድ አደይተ ማ የጅቡ ዐለይክ፣ በአንተ ላይ ያለብህን ግዴታ ተወጥተሃል። ኸላስ መተው ነው እሱን ተዋሉ። ስለዚህ እኔ አሰላሙ አለይኩም ብለው ችግር የለውም በለው። ከተቀበለ ሰየው፣ እምቢ ካለና በዛ የሚዘጋ ከሆነ አትርኩ ተው። ሽኩራን ጀዛከላ። ሁለተኛው ጥያቄ ደግሞ ከክፍለ ሀገር ሁለተኛ ቤት አለኝ እና ወደ ሁለተኛው ቤት ሲሄድ ሶላትን ማሳጠር እችላለሁ ወይ? እሺ የምትጓዝበት ያኛው ቤት 80 ኪሎ ሜትር እና ከዚያ በላይ ርቀት አለው ወይስ ከዚያ በታች ነው? በላይ የባቡር 4 ሰዓት መንገድ ማለት ነው። ኪሎ ሜትሩ ምን ያክል ይሆናል? ቢያንስ 200 ምናምን ኪሎ ሜትር ይሆናል። እሱ ከሆነ ትችላለህ። ሙሳፊር ነው። ከ80 ኪሎ ሜትር በላይ ርቀት የተጓዘ ሰው ሙሳፊር ነው። የጁዝ ለሁ አልቀስሩ ወልጀምዕ ሶላት ሩባዕያ፣ 4 ረክዓ የሚሰገዱ ሶላቶችን ወደ 2 ማሳጠር እንዲሁም መሰብሰብ ይፈቀድለታል። ማን ናቸው የሚያጥሩት? ዙህር፣ ዓስርና ዒሻ፣ መግሪብና ሱብሒ እንዳሉ ናቸው። አይቀነሱም፣ አይጨመሩም። ሶስተኛ ጥያቄ ደግሞ ምንድን ነበር? ሶስተኛው ጥያቄ ደግሞ ለምሳሌ በስህተት ረመዳንን የሆነ መሀል ላይ ብንመገብ ወይ ሰዓቱ ቢረፍት፣ አሁን ያለው አውሮፓ ስለሆነ ሰዓቱን አንዳንዴ አናውቀውም። ምክንያቱም ብዙ ጊዜ ፀሐይ ስለማትወጣ ሰዓቱን ለመቆጣጠር እሞክራለሁ። ግን አንዳንዴ ስህተት ብፈጥር በዛው ጾሜ መዋል ያለብኝ ወይስ አፍጥሬ ቀዷ ነው? ለምሳሌ ሱቢ ቢነጋብኝ ድጋሚ ጥያቄህን። ሱቢ ቢነጋብኝ ለምሳሌ ሰዓት ስህተት ቢኖረው በስህተት እንዳደረግኩት ነው የሚያዝልኝ? አፍጥሬ ነው መዋል ያለብኝ ወይስ በዛው ነው ጾሜን መቀጠል ያለብኝ? ለምሳሌ ምክንያቱም እዚህ ጋር ፀሐይ አይወጣም። የሰዓት ስህተት ለምሳሌ አንዳንዴ ሰዓት ይቀያየራል። ስልኬ ሳይቀይር ለምሳሌ ሰዓቱ ተቀይሮ ሊነጋብኝ ይችላል። ከአዛን በኋላ በላ? አዎ ከአዛን በኋላ በላው ልበል እና ከአዛን በኋላ የበላ ሰው ያንን ጾም መድገም አለበት። ሳስተው ይሆን ራሱ ከአዛን በኋላ የበላ ሰው ካለ መድገም አለበት ጾሙ። ከፋራ አይወጅበትም። እሺ ሸኩረን ጀዛከላ ኸይር። ፈትዋ ለምሳሌ ስንጠይቀው
አንድ ሰው የሰጠውን ፈቷ ሌላ ሰው ደግሞ እንትን ይለዋል፣ በሌላኛው መንገድ ፈቷ ያደርገዋል። ስለዚህ ያኛው ፈቷ ይጸድቃል ወይስ ያኛው አንደኛው ያለውን ሌላኛው እንትን ሊለው ይችላል? ከማስረጃ አንጻር ነው። አንድ ሰው ከቁርአንና ከሐዲስ እንዲሁም ከዑለሞች ቀውል ማስረጃ በመጥቀስ ፈትዋ የሚሰጠው ያ ነው። አና አንቁሉ ለኩም ፈታወ ልዑለማ አልኪባር የዑለሞችን ፈትዋ ነው የምንነግራቸው ቦታ ላይ ይቀደሙልን። ያ ነው ከቁርአንና ከሐዲስ የዑለሞችን ቀውል ይዞ መጥቶ የሚሰጠውን ተቀበላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ዋልክ? ሰላም አለይክ። ሰላም ነው። ጥያቄ አለኝ። የቁርአን ውሃ ላይ ተቀርቶ ከተቀረ በኋላ ቢጠጣ ከቁርአንና በሐዲስ እንዴት ነው የሚታየው? ውሃ ተቀርቶበት ከዛ በኋላ የታመመ ሰውዬ ቢጠጣው። እሺ ችግር የለውም። ነገር ግን መሆን ያለበት ከዚህ ሁሉ በላይ استرقوا من العين فإن العين حق ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በአይን الناس በሲህር በጅን በቡዳ ለተለከፉ ሰዎች ቁርአን ቀሩላቸው ነው ያሉት። አይን الناس ያለ ነገር ነውና ብለዋል። ስለዚህ ቁርአን መቅራት ይህ ነው። ያኛው ችግር የለውም። ቁርአን በዚያ ላይ ውሃው ላይ ቀርቶ እንዲጠጡት ማድረግ ታጠቡበት ማድረግ ይቻላል። እሺ እና ሰላም አለይኩም። ወአለይኩም ሰላም። እሺ ቀጥሽ። አንድ ኔትወርክ እያስቸገረኝ ነው። ሶሪ ዋላ ጥያቄ ነበረኝ። እሱ በሶስት ያለቀ ኒካ እንዴት ነው? ግዴታ ሌላ ሰው ፈቶ አግብቶ መፍታት ነው ወይስ እንደ አዲስ ኒካ ማሰር ይቻላል? እሺ በአንድ ቃል ነው 3 ጊዜ ፈትቼሻለሁ ያላት ወይንስ በተለያየ ጊዜ ነው? ሁለቱም በአንድ ጊዜ አንዱን ለብቻ ሁለቱም በአንድ ጊዜ ፈታው እንደ አንድ ነው የሚወርደው። አንድ ኒካ አላቸው እኮ እሱም አልቋል። እሺ ሶስቱም አለቀ። ደስ ከሆነ يقول الله سبحانه وتعالى في سورة البقرة فإن طلقها فلا تحل له من بعده حتى تنكح زوجا غيره አንድ ሰው ሚስቱን 3 ጊዜ ፈቷት ከጨረሰ በኋላ ሌላ ባል አግብታ እስካልተፈታች ድረስ ለእርሷ ትበቃለትም ተብሏል። ያ ማለት ግን ሄዳ ከሌላ ሰው ጋር ኒካ ሰረኝና ፍታኝ ወደ መጀመሪያ ባል እንድመለስ አይቻልም። ይሄን ማድረግ حرام ነው ክልክል ነው። ወይንም እሱ የሆነ እና ሚስቴን ኒካ ሰራ ማድረግ አይቻልም። ነገር ግን በስርዓት አግብታ ምንም መመለስን ምናምን የሚባል ነገር ሳያስቡ እንዲህ አይነት ተንኮል ሳያስቡ በአላህ ህግ ላይ አገባች። አግብታ እየኖረች እያለች ሳትስማማ ቀርታ ብትፈታ የዛኔ ከመጀመሪያው ሰው ጋር መጋባት እንዳደስ ይችላል። ችግር የለም። እሺ السلام عليكم. وعليكم السلام ورحمة الله. ሰላም እንዴት ነህ? አሎ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄው ሀገር ያለን ጊዜ ከጓደኞቼ ጋርና ገበያ ላይ ብስኩት ሰርቀን ነበርና ያንን ሰዎች የሰረቅናቸው ሰዎች ደግሞ እኛ አናውቃቸውም። እንዴት ማድረግ ነው አለብን? እየሰረቅነው አሁን አስታውሰን ለመክፈል። ሰላም አለይኩም። አንዴ እህት ይጨርስና ትጠይቃለሽ። እሺ ልጅ እያለን ሰርቀን ነበር አለ ወንድማችን። ሀገር አሁን ከሀገር ውጭ ነኝ እኔ። ሀገር ያለን ከጓደኞቼና ነበር ገበያ ላይ እንሰርቀን ነበር ብስኩት ማለት ነው። እና ይሄንን ደግሞ እንዴት ማድረግ ነው ያለብን? ቆይ ጠይቄሻለሁ። እሺ ልጆች አንዴ ሚዩት አድርገው እህት ከላይ። እሺ ሄሎ ሰላም አለይኩም። ረበ ፈጣሪ አንድ ጊዜ እድል ስጭ ነው እንደ እህት እናውራ። ይቅርታሽ። እሺ ምንድነው ህፃን እያለን ሰርቀናል እና እንዴት ነው ያን የምናደርገው? የሰረቃችሁት ሰው አሁን በህይወት ካለ ያን ሰው ይቅርታ መጠየቅና ገንዘቡን መመለስ።
ያን ሰው ግን አሁን ረስተነዋል። እኔ ረስተነዋል፣ አናውቀውም። አሁን ያኔ በናውቀው ኖሮ ችግር አልነበረም ነበር፣ እንከብለው ነበር። ያኔ አናውቀውም ሰው አሁን ረስተነዋል። ብዙ ጊዜ ሆኖናል ከሀገር ከወጣን ሁላችንም 4 ዓመት ምናምን ነው። አናውቀውም ማንም ሰው። እሺ አዳምጡ። እሺ አንዴ ሰውየውን የሰረቃችሁት ሰው በየትኛው ጊዜ ሊሆን ይችላል። ሰውየውን የምታገኙት ከሆነ ለዚያ ለሰው ገንዘቡን ሐቁን መመለስ كما قال النبي صلى الله عليه وسلم نبياتنا صلى الله عليه وسلم اندارت حديث لا يتناقروا منارو من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم مالو كأن أنت وندمون يبدل سو كالالو ገንዘቡን በመውሰድ ሊሆን ይችላል በማማት በመስደብ በመዝለፍ በምንም አይነት በደል ሊሆን ይችላል ከእናንተ ወንድሙን የበደለ ሰው ካለ ከወዲሁ ያ የበደላችሁት ሰው በህይወት እስካለ ድረስ ሄዳችሁ ይቅርታ ጠይቁት አሉ ሐቁን መልሱለት ገንዘብ የማይጠቅምበት የቂያማ ቀን ከመምጣቱ በፊት አሉ የቂያማ ቀን የሰረከውን ሰው የዛኔ ትንሣኤ ቀን ሰርቄ ነበር ብለህ የምትመልስበት ዓላማ አይደለም ከወዲሁ ያን ሰው ይቅርታ ጠይቁ ሐቁን መልሱ ብለዋል እሺ ሰውየውን የማናገኘው ከሆነ ምን እናደርጋለን ለርሱ ቤተሰቦች ካሉ ቤተሰቦቹ ለርሱ ያንን የወሰድንበትን ሐቅ እንሰጣቸዋለን ምክንያቱም አንድ ሰው ንብረቱን ሳይጠቀምበት ቢሞት ቤተሰቦቹ ናቸውና የሚወርሱት ለእነርሱ ይሰጣል እሺ እሱንም አላገኘ ነው ቤተሰቦቹንም ማናውቃቸው ከሆነ በዚህ ጊዜ ለድሃዎች ለምስኪኖች መስጠት ነው ኩራና ማስኪናለሁ خلاص ያ ሁሴን እሺ መጠየቅ ይቻላል እሺ ናሆም ይቅርታ ከላይ ያለችው ልጅ ቅድም አስቆሚያና ትቀጥላለህ አንተሽ አለሽ ፈላው አለው እሱ እሺ ጥያቄሽ ምንድን ነው ሰላም አለይኩም ወስዬ ወአለይኩም ሰላም ወራህመቱላሂ ወበረካቱህ እሺ በጣም ፈልጌ ነበረ ቃል ላይ ገብቼ ነበርና አልነበርክምና የሆነ ጉዳይ ላማክር ነበረ እሺ ይላል እና የሆነሽ እህታችን ነበረች እና የሆነ ሰለምቴ ነገር ማለት ነው እሺ እና ያው እንትን የካንሰር በሽተኛ ሆና ያው ክርስቲያን ነበረች ያው ወደ እስልምና አላህ ሂዳያ ሰጥቷት ወደ እስልምና ገብታለች ማለት ነው እሺ እና ያው በጣም በችግር ላይ ነው ያለሽ ልጅቷ አሁን የሆነ ነገር መፍትሄ ካለ ወደ እናንተ ነገር ማለት ያለሽውን ነገር በእንትኑ እናቀርብልሃለን ማለት ነው ያው እናንተ የምትችሉትን መርዳት ካለባችሁ ማለት ነው እሺ ልጅቱ ትምጣና ኢንሻአላህ እሺ ያዩት ልጆች ኢንሻአላህ ያግዛታል እሺ ይዘሻት ነው እሺ እና ያው ወንድም አላትና ያው እሱ በዚያ አጋጣሚ ያው ወደ ራሱ ለማድረግ ይፈልጋል ይዘሻት ነይና አልኩኝ እህት ችግር የለውም ኢንሻአላህ ይረዳታል ልጆች ወደ ክርስትና እህት ይዘሻት ነይና ይረዳታል ኢንሻአላህ ችግር የለውም እሺ አላህ ይስጥ مرحبا وياك ايش الناهم ايش